ነብዩ ሰለላሁ ዐለይሂ ወሰለም ይህንን አንድ ወንጀል በጣም ነው የምፈራላችሁ ብለው ነግረውን ነበር። ብዙ ሙስሊሞች በአሁኑ ሰዓት ባለማወቅና ባለመገንዘብ እዚህ ወንጀል ውስጥ ይገኛል። ሸይጣን ይህን ቪዲዮ እስከ መጨረሻው እንድታዩት አይፈልግምና በደንብ አድርጋችሁ ተከታተሉ። ሙስሊሞች ከሆናችሁ ይህን ቪዲዮ መደንብ ሼር፣ ኮፒ ሊንክ፣ ሪፖስት በማድረግ ምናልባት አንድ ሙስሊም ከዚህ ወንጀል ራሱን ቢያጸዳ እስከ የውመል ቂያማ አጅሩን አብረን እንካፈላለን። ነብዩ ለባልደረቦቻቸው እኔ ትንሽ ሽርክ ፈራላችኋለሁ አሏቸው። ባልደረቦቹም ምን ማለት ነው ብለው ጠየቁ። ሰለም እንዲህ ብለው መለሱ፣ ማስመሰል ነዋ አሏቸው። ነብዩ ሰለላሁ ዐለይሂ ወሰለም አላህ በየውመል ቂያማ በምድር ላይ የሚያስመስሉ ሰዎችን ይጠራቸውና በምድር ላይ ስታስመስሉ በነበራችሁት ነገር በምድር ላይ ምንዳውን አግኝታችኋል፣ አሁን እኔ ዘንድ ምንም አይነት ምንዳ የላችሁም፣ ይኸው ስራችሁን ውሰዱ ብሎ ጉም ይሰጣቸዋል። አላህ ይጠብቀን። ሁላችሁም አላህ ሆይ ማረኝ በሉ። እንደዚሁም ሰዎች እንዲያዩላችሁ ብላችሁ መልካም ስራ ከመስራት ተቆጠቡ። ኢኽላሳችሁን አስተካክሉ። ሁሉም ነገር ስትሰሩ ለአላህ ብላችሁ ስሩ። ሰዎች ሲያያችሁ መልካም ለመምሰል እንደዚሁም ለጋሽ ሸጪ ለመምሰል አትሞክሩ። አላህ ሱብሓነሁ ወተዓላ ሁላችንም ወንጀላችንን ይማራል።